ተነስና ውጣ። ገና ወንጌል የምትሰብክበት ቦታ አለ። ገና እግር ያረገጠው ቦታ አለ። ገና የምታድንልኝ ትውልድ አለ። ገና የምትቀባልኝ ህዝብ አለ። ተነስ ውጣ። ሃሌሉያ። ሰዎች የዘጉባችሁ ነገር ሊኖር ይችላል። ሰዎች ያሰሯችሁ ነገር ሊኖር ይችላል። ራሳችሁን በራሳችሁ ያሰራችሁበትም ነገር ሊኖር ይችላል። በጸጸት ባለፈው ስተት በትላንትናው ማንነታችሁ ታስራችሁ ባላችሁበት ነገር ላይ መንፈስ ቅዱስ እንዲህ ያለ ነው፣ ተነስና ውጣ። ተነስና ውጪ። ገና ነው፣ አላበቃም። እግዚአብሔር በቃ እስካላለ ነገር አያበቃም። እግዚአብሔር በቃ ሲል ነው ነገርም በቃ የሚባለው። እግዚአብሔር በቃ እስካላለ ድረስ ነገር አያበቃም። ሃሌሉያ ሃሌሉያ። ዛሬ በኢየሱስም ይሄን መንፈስ መቀበል ይሁንልን። መንፈስ ቅዱስን መቀበል ይሁንልን። መንፈስ ቅዱስን መቀበል ይሁንልን። ጳውሎስ ለሱ ይታይ የነበረው እንዴት ነው? እንደ ራእይ ነበር የሚያየው፣ እንደ ህልም ነበር የሚታየው። ኢየሱስ ጌታ ነው። በአካል ሆኖ ቢያናግረውና በሩን ከፍቻለሁ ውጣ ቢለው ጴጥሮስ አያደርግም፣ አይወጣም። ስለዚህ ለሱ እንዴት አድርጎ አሳየው? እንደ ራእይ እየታየ ራእይ የሚያይ መስሎታል፣ ግን እግሩ እየተራመደ ነው። ራእይ ያየ መስሎታል። ልክ በሩን አልፎ ሲሄድ እግሩ ግን እየተራመደ እየወጣ ነው። ከዛ የከተማው በር ጋር ሲደርስ ያ በር በጣም ትልቅ ነው። ማንም ሊከፍተው አይችልም። ማንም ሰው ሊያንቀሳቅሰው አይችልም። ለብዙ ነው የሚከፍቱት። በር ጋር ሲደርሱ ከመላኩ ጋር በሩ አውቆ ምን ሆነ ይላል? ተከፈተ ይላል። ከበሩ ካስወጣው ከከተማው ካስወጣው በኋላ ቅያስ ጋር ሲደርሱ ይላል መላኩ ተለየው ይላል። ጴጥሮስ የዛን ሰዓት ምን ሆነ? በነነ። ሲበንን ያለው እስር ቤት አይደለም፣ ከከተማው ውጪ ነው ቆሞ ያለው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አያችሁ፣ መንፈስን ስትቀበሉ ሰዎች እንኳን ሊያስቆሟችሁ ሲሞክሩ ኢየሱስ ራሱ ቀስቅሶ ያስወጣቸዋል። ኖ ይላል። ኖ አላለቀም ይላል። ልክ አልቋል ብለው እንኳን ሲያስቆሟችሁ አላለቀም፣ የጀመርኩትን ገና አልጨረስኩም፣ ተነስና ውጣ።